ነብይ እዩ ጩፋ ከካውንስሉ መታገዱና ጠቅላይ ሚኒስትር ዶክተር አብይ ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር መወያየታቸው ተገልጿል። አብራችሁን ቆዩ። ይህ ኢትዮጵያን ዴይሊ ነው። በየዕለቱ የምንለቃቸው አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል። ይሁን እንጂ ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙን አረጋግጠናል ብለዋል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽንና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተ ክርስቲያኒቱ ፈቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታችሁ የመንግስት አካላት ይህንንና ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግቦላችኋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር መወያየታቸውን የአሜሪካ ውጭ ጉዳይ ሚኒስትር አስታውቋል። ዶናልድ ትራምፕ ፕሬዝዳንት ሆነው ዋይት ሃውስ ከገቡ በኋላ በመሪ ደረጃ ውይይት መደረጉ በይፋ ሲገለጽ ይህ የመጀመሪያው ነው። የጠቅላይ ሚኒስትሩና የሩቢዮ ውይይት በአፍሪካ ቀንድ መረጋጋትን ጨምሮ በጋራ ቅድሚያ በሚሰጣቸው ጉዳዮች ዙሪያ ያተኮረ ነበር ተብሏል። እንዲሁም የሁለትዮሽ ማለትም የኢትዮጵያና አሜሪካ ግንኙነትን ለማጠናከር በሚያስችሉ ጉዳዮች ላይ ትኩረት ማድረጉ ተመላክቷል። የውጭ ጉዳይ ሚኒስትሩ አሜሪካ ሰላማዊና የበለጸገች ኢትዮጵያን ትደግፋለች ማለታቸውን የአሜሪካ የውጭ ጉዳይ ሚኒስትር አስታውቋል።